አይደል አንቺን አይደል የምጠራሽ ምንድነው እንዴ ስትጠሪ አሰሚም እንዴ እኮ ምን ፈለክሽ ደሞ እኔ ሳላቅ ቤት ልትቀይሩ መሆኑን ሰማው እና ይቀየርን እንደሆነ አንተ ምን አገባ እና ይቀየር እንደሆነ እኔ የቤቱ አንድ አካል እንደሆንኩ አታውቂም እንዴ ኧረ እባክህ ከመቼ ጀምሮ ነው ደግሞ አንተ የቤቱ አንድ አካል የሆንከው ትሰሚኛለሽ አሁን ያንቺ አርቲ ቡርቲ አልሰማም አሁን እዛ ቤት እኔ እንድገባ እንደምን ብለሻል አቤት አቤት እኮ ምን ልትሆን ነው አንተ እዛ ቤት የምትገባው እስከ ዛሬ ምን ልሆን ነው አብሬያችሁ ምን የነበረው እስከ ዛሬ አብረን ትኖር የነበረው ጓደኛው ስለምትመስለው ነበር ከዚህ በኋላ ግን እኔም በሆነ እሱ እንድትመጣ ፈልገን ነው እንዴ ያንቺ እዳው ገብስ ነው አሁን ይኸውልሽ ለሱ እንደምንም ብለሽ ታሳምኚውና እኔ እዛ ቤት አብሬያችሁ መኖሬን እቀጥላለሁ የሰማኸኝ አልመሰለኝ እሱም ቢሆን እኛ ቤት እንድትመጣ አይፈልግም እሱ ካንቺ ቁጥጥር ውጪ መቼም ሆኖ አያውቅም እንደምንም ብለሽ አሳምኚ አለበለዚያ ደግሞ ያረግን ያለነው ነገር በጠቅላላ ነግረዋል ምን ማለት ነው ትደፍረኝ እንደነበር ነው የምትነግረው ጎሽ እየደፈርኩሽ እንደሆነ የምናቀው እኔና አንቺ ነን ለሱ ግን ስነግረው በፍላጎትሽ እንደሆነ ፈቅደሽ እንደሆነ እምትተኚው ነግረዋል ቆይ አንተ ግን ምን አይነት ሰው ነህ ቆይ ለምን አትሆኝም ቆይ የራስ ህይወት የለ አሁን ትነግሪዋለሽ ታሳምኚዋለሽ እኔ እገባለሁ ጨርሻለሁ ሁሉም ነገር አስተካክያለሁ አንቀልሽ ሻወር ቤቱ ኪችኑ ጋር መብራቱን እና አስተካክያለሁ እንዴት አየሽው አዲስ ቤታችን እንዴት እንደወደድኩት እዚህ ጋር ራሱ በቃ ያለው ሰላም አይደለ ሳሎኑ ራሱ በጣም ሰፊ ነው እንደ ልብሽ ነው የምትጎራደጅበት በጣም ነው ደስ ያለኝ ያልኩህን ባንዴ ስላደረክልኝ አመሰግናለሁ የኔ ፍቅር እንዴት እንደምወድሽ እኮ ታውቂያለሽ አይደል አሁን እንትን የሚሰሩት ናቸው መሰለኝ ቆይ እስኪ አናግሬያቸው ልምጣ ቶሎ ልምጣ እቃውን ያመጡ ልጆች ናቸው እኮ ኦኬ ቻው ያሉ እና ሂሳብ ነው የሰጠኋቸው እና ለሰይፈም ነግሬያለሁኝ እሺ ምን ብለው ነው የነገርከው ያው በቃ እኛ ቤት ስለቀየርን አንተ ገዝተውስ ይዘህ መኖር ጀመር ብዬ ነው ማለት ለምን እኔ በአዲስ ቤት በቃ እኔና አንቺ ብቻ እንድንኖር ነው የምፈልገው እሱ በጓደኝነት አርፎ እንድን ማለት አይደል እንዴ ማለት አውቃለሁ ግን መሄጃው ደርሷል እኮ እስኪ ድረስ ገዝተው ቢያርፍ ምን አለበት ቢሆንም እንደውም መሄጃው በደረሰበት ሰዓት ማለት ትርቀው አይገባም እንዴ ከጎና አድርገህ እኮ ልትንከባከቡ ነው የሚገባው ምን ነው የሚያስቸግረን መስሎ ነው እንዴ አይደለም በቃ እንደ ድሮአችን እኔና አንቺ ብቻ እንድንሆን ፈልጌ ነው ችግር የለውም ትንሽ ጊዜ አይደል ይቀር ስለዚህ እዚህ ነው ያጋሪ በዛ ላይ ቢከፋውስ እሺ በቃ እንግባ እስኪ ዞር በልኝ በእናትህ ምንድነው ዞር በልልኝ በጣም ነው የናፈቅሽኝ የኔ ቆንጆ እስኪ ዞር በልኝ ስራ ይልስራበት ይደርሳል እሱ የመጨረሻ ነው የናፈቅሽኝ የኔ ውድ እንዴት እንደሰለቸኝ አሁንስ እስኪ በእናትህ ዞር በልኝ እንግዲህ ስነ ስርዓት ይኖርሽ አንቺ እኮ ልመና አትወጂም በጣም ነው የናፈቅሽኝ እስኪ ቀቀይ በእናትህ ቀራሽ እንዴት እንደናፈቀኝ ማን ነው በዚህ ሰዓት ምን አይነት የፍቅር መቀስ ነው እኔ እኮ የምወደው ይሄን ራሱ እኮ ነገሯ ነው
ሄሎ ሄሎ። አዎ እባክሽ ትንሽ ይቆራረጣል። ትንሽ ያስቸግራል። እና እንዴት ነሽ? አይ ያን ያክል የምታግዢ ነገር እንኳን አልነበረም። ባይሆን ነገ ከመጣሽ እስኪ አንዳንድ ነገሮችን አስተካክላለን። ኧረ ፈታ በይ ጓደኛዬ፣ ችግር የለውም። እዚህ ቢን የሚያውቃቸው ጓደኞቹ ነበሩ። እቃውን ፓክ አድርገው እዚህ አምጥተው እስከ ማስተካከል ድረስ ያለውን በሙሉ እነሱ ናቸው ያገዙ። እኔ ምንም አልሰራውም። አሁን ወደ ቢዝነስ ያልተቀየረ ነገር አለ ብለሽ ነው? ያው ጊዜ የማይለውጠው ነገር የለም። በይ በቃ ቢኒ መጣ፣ እደውልልሻለሁ። እንዴት ከማን ጋር እያወራሽ ነበር? ጓደኛዬ እኮ ደውላ። ምን ነው የደከመ ትመስላለች። አይ ደህና ነኝ። ሰይፈ የለም እንዴ? ሰይፈ ነበረ። አላገኘውም ስትመጣ? አላገኘውም። እንዴት ነው ቤቱንስ ወደድሽው? አዎ ደስ ይላል። ምንም አይገናኝም ሲጀመር ከዛኛው ጋር። እና ምሳ ላቅርባ? እኔ እንኳን በልቻለሁ። ለምን? የት መብላት ማላሰኝ አሟል እንዴ? ቅርብኛ ደህና ነኝ። ኦኬ እሺ በቃ ሊቆም ጠጣ ደስ ይለኛል። እሺ ቡና ትፈልጋለህ? ቡና አልፈልግም። እኔ አሁን እየኖርኩ ነው ወይ ከማንም አልሆንኩ። በባሌ ላይ በቤቱ እየማንቀጥኩ አብሬው መኖር አልችልም። ወይ እኔ ደግሞ መጥፋት አለብኝ። ካልሆነ ይሄ ሰይፈ የሚባል ሰይጣን ከዛ ቤት መውጣት አለበት። ምን ይሻለኛል? ለማንሳ ቤት ልበል? በገዛ ቤት እኮ ተሰቃየሁ፣ ተሳቀቅኩ። ቢኒያም ከሌለ እዛ ቤት መግባት እያስፈራኝ ነው። ብቻዬን ካገኘኝ ከስሜቱ ውጪ ምንም አይታየውም። ሰው እንዴት በእንግድነት የተቀበሉት ሰዎችን ይደፍራል? በቃ ነውር ቀረ ማለት ነው። ወይ ጉድ! እንግዲህ ምን አደርጋለሁ? ጎዳና ላይ አልኖር። ቆይ ምንድን ነው ፊትህ? ዛሬም ጠጥተህ እንዲመጣው? ቆይ ምን ሆነሽ ነው እንኳን አትለኝም? አንተን እኮ ነው የማናግረው። ምን ላደርግሽ? እንዴት እኔን ነው ምን ላደርግሽ ብለህ ጮክብኝ? ቆይና ምን እንዳደረግልሽ ነው የፈለግሽ? ነው ወይስ መጠፍጠፍ አማረሽ? የምር ግን ቆይ ከመጀመሩ ነው በመደብደቢያ ማመን የጀመርከው? ኤልፍ በጣም ፊት ሰጠሁሽ። አናቴ ላይ ካልወጣሁ እያልሽ ነው። እኔ መች ነው ያንተ አናት ላይ ልውጣ ያልኩት? እንደ ሚስት እየተንከባከብኩ አይደል እንዴ? አሁን ሰላም የላኝበት። ተኝ፣ አትነካኪኝ። ተኝ። ምን ማለት ነው እሱ? እያናገርኩህ እኮ ነው። ይኸው ከዚህ በላይ ከተናገርኩ በእጄ ሰበብ ትሆኛለሽ። እሺ ለዚህም ተዳርሰናል። በእኔ ቤት ማኮ ባላለኝ ብዬ መቅለስለሴ ነበር። ኧረ እባክሽ ሚስትየዋ፣ ሲጀመር አንቺ የኔን ስሜት መች ተረዳሽ? እሱ ደግሞ ምን ማለት ነው? ምን ማለት ነው? እሺ የምናገረው እኮ አማርኛ ነው። ይኸውልሽ ስርዓትሽን ይዘሽ ተቀመጭ፣ አለበለዚያ ዋ ካልሆነ ምን? ቅድም እንዳልከው ልትደበድበኝ ነው? አንቺ ሴትዮ መስመር እያለፍሽ ለካ
ሴት ልጅ ጥልፊ ካልቀመሰች አርፋ አትቀመጥም ያለው እውነቱን ላጠናግረሽ እንዴ? ኧረ እባክህ የትኛው ሊቅ ነው እባክህ ስለ ሴት ልጅ አስተማረ? በጊዜ ጥፊ ደርሶሽ ቢሆን ኖሮ እንዴ አንደፋፋም ነበር። ሂድና የምትደበድባት እንደብድብ። እሺ አንቺንስ መደብደብ ማን ይከለክለኝ? ሚስቴ እኮ ነሽ። ቢኒ ግን ቆይ ከመቼ ጀምሮ እንደዚህ አይነት ባህሪ ያመጣኸው? ይኸውልሽ ስተቴ ከገባኝ ጀምሮ ከዚህ በኋላ የድሮውን ቢኒ አታገኙ፣ ፈጽሞ አታገኙ። እኔ እኮ ያገባሁት የድሮውን ቢኒ ነው። አንተ መቀየር ከፈለክ ደግሞ ከአንተ ጋር የምኖርበት ምንም አይነት ምክንያት የለኝም። እንግዲህ የት እንደምትሄጂ እናያለን። ነው ወይስ እነዛ ሰካራም ወንድሞችሽ ጋር ልትሄጂ ያስበሽ ነው? ቢኒ ስለ ወንድሞቼ መጥፎ ነገር ሲነሳ እንደማልወድ ታውቃለህ። ኧረ እባክሽ እስኪ ስለ ወንድሞችሽ አንድ እንኳን ጥሩ ነገር ንገሪኝ። ምንም ይሁን ምን ወንድሞቼ እኮ ናቸው። እሱ አያገባኝም። አስሬ እሄዳለሁ፣ እበራለሁ፣ ከንፋለሁ፣ እወጣለሁ እያልሽ ለመንገራገር አትሞክሪ። ውልቅ ጥርቅ ማለት ትችያለሽ። እሺ ና በቃ አሁን ተነስ እናተኛ፣ ጠዋት እንነጋገራለን። አሁንስ ጭቅጭቅሽ በዛ። ቆይ ወይኔ ልውጣን። አልወጣም ደግሞ አልወጣም። ጠቅላላ ብዬ ብተኛ ነው የሚሻለኝ። ማን ምን ሆናል? ተክዛል እኮ የሌለ። ምንም አልሆንኩም፣ ደህና ነኝ። ካሞን ምንም አልሆንኩም ትላለህ እንዴ? እኔ እኮ ሀገሬ የመጣሁት ልዝናና ነው። አንተ ግን ሁሉ ጊዜ እንደዚህ እየተከስክ እኮ ሙዴን እየከነትከው ነው። ስማ ውጭ ስትሄድ አማርኛ ይጠፋብሃል ብዬ ነበር። እንዴት ነው የሚጠፋብኝ? ማን እኔ እኮ ያራዳ ልጅ ነኝ። 100 ዓመትም ብቆይ አማርኛ የሚጠፋብኝ አይመስለኝም። በቃ አንዳንድ ሰዎች ውጭ ደርሰው ሲመጡ ገና እንደተወለደ ህፃን ልጅ አማርኛ ሲንተባተቡ ሳይ ያው በቃ እንደነሱ አማርኛ የሚጠፋብህ መስሎኝ ነበር። ላይክ እንደምትሄድበት ቦታ ይወሰናል። አሁን ለምሳሌ እኔ የነበርኩበት ስቴት የሚገርም ነገር በአማርኛ ነው የሚወራው ከእንግሊዘኛ የበለጠ ማለት ነው። ልክ ከውጭ በቃ ስትወጣ እንዴት አደራችሁ እንደምን ዋላችሁ ምናምን ነው የሚባለው። ስለዚህ እንዴት አማርኛ ሊጠፋኝ ይችላል? የምርክን ነው? አንዳንድ ቦታ ደግሞ እንደ አጋጣሚ ሆኖ ነጮች የሚበዙበት ቦታ ከሆነ ያው አማርኛ ተናጋሪ ስለማይኖር አማርኛ ሊጠፋብኝ ይችላል። እናሽ ታዲያ አንተ ያለህበት አካባቢ እንዴት ነበር? እኔ ያለሁበት አካባቢ በመጠኑም ቢሆን አበሻ ስላለ በደንብ አማርኛ ይነገራል። የሚገርም ነገር የአበሻ ሁላ ምግብ አለ፣ ፓስታ በእንጀራ ሁላ አለ። ኤኒዌይስ ቦታን ቀይር በቃ አይደለ? እዚህ ደብሮዋል። አይ ቦታው እንኳን አይደለም የደበረኝ፣ እንዲሁ ከራሴው ጋር ነው። ማን ካሞን ላይፍ እኮ አጭር ናት። ምንድነው ተከዘ ዘናፈታ በል እንዴ? ትንሽ ማታ ከባለቤቴ ጋር ተጨቃጨቅና ደበረኝ ነገር። ኧረ ማን እንዴ ገና ወጣት አይደለ እንዴ? ባለቤቴ ምናምን እያልክ ነገሮችን ታወሳስባለህ እንዴ? እሱማ ልክ ነው፣ ግን አለ አይደል ነገሩ እኮ ነው። ፈታ ብል አሁን በእናትህ። ወይ ለምን እሷንም ጠርተህ አንድ ላይ ለምን ክለብ አንወጣም? ክለብ በዚህ ሰዓት ይሰራሉ እንዴ? ለምን አይከፍቱም እንዴ? እኛ ከዚህ በፊት ፈታ የምንልባቸው ቦታዎችማ 24 ሰዓት ኦፕን ናቸው። ኖ እኔ ማለት የፈለግኩት ሁለት ልቡኝ ያለው እንደ ድሮ መሆኔ ተገቢ ነው ወይስ አይደለም የሚለው ያወዛገበኝ ነው። ያ አይደል እንደ የሚፈለገው ባክ ቱ ዘ ኦሪጂን ማለት እኮ ይሄ ነው። እኔ እነግርሃለሁ፣ ሐሳብ አይግባ። ምን ማድረግ እንዳለብህ በዝርዝር እነግርሃለሁ። ላይፍን ከሀዝ ከፐ አጣጥሜ ቅርጥፍጥፍ አድርጌ የበላው ነኝ። እሱስ እውነትህን ነው። አስጨርሰኛ።
እኔ ማለት እኮ የሁሉንም አገር ውሃ የጠጣሁት ለሁሉ ነገር መፍትሄ በእጄ ይዤ እምዞር ጀግና ሰው ነኝ። አውቃለሁ ወንድሜ። እንደዛ ነው የሚባለው። በቃ አሁን ፈታ በለ፣ ሪላክስ። እሷንም ከፈለግ በኋላ ደውለን ከኛ ጋር እንድትቀላቀል እናረጋለን። እሺ ግን ካሞን ጀስት ሪላክስ። ያ ሪላክስ። እውነትህን ነው። ምን ሆኜ ነው የቆዘምኩት? እንደዛ ነው የሚባለው። ትዝ ይልሃል ሌሊቱን ሙሉ እንቅልፍ በአይናችን ዝር ሳይል በየጭፈራ ቤቱ በየምሽት ቤቱ እየዞርን ስንቀውጠው የነበረው? ያማን ግባ ግባ። እንደዛ ነው የምፈልገው። አሁን ገና ቢኒ ጀቱ መጣ። ምን እባክህ ስትነዘንዘኝ እኮ ነው የምታድረው። ሰው እንኳን ቤቱ ገብቶ አይተኛም። ምትልክ የት ነው ያልከው? ምንድን ነው የጠጣኸው? ከማን ጋር ነበርክ? ለምን አመሼ? በቃ ማትለው እኮ የላትም። ምን አገባት? ወንድ ልጅ አይደለህ እንዴ? ወንድ ልጅ እግር እንጂ አገር የለውም ሲባል አልሰማችም እንዴ? እስኪ በእናትህ ብትሰማ አንተ እንኳን ንገራት። ይህ መተንፈሻ አጣው እኮ። ደግሞ ይባስ ብሎ አሉ እነዛ ሰካራም ወንድሞቹ። በቃ የቀረውን እዛ እየጠጣን እናወራለን ይሻላል። ያማን ሁሉንም በደረቁ በቡና ብቻማ አይሆንም። እንጠጣለን፣ እንቀውጠዋለን። ባንሰክር ግን ደስ ይለኝ ነበር። አለ አይደል? በቃ አንድ ሁለት ብቻ ብለን ብንቀባ። አንተ ገና አንድ ስትል ስለምትንከባለል እንጂ ያን ያህል እኮ ብዙ እየጠጣን አይደለም። ማን ነው አንድ ሲል የሚሰክረው? የታወቀ አይደል እንዴ? ከመጣው ራሱ ስንት ቀን ነው ተሸክሜ ያስገባው? እሱን እንተያያለን። ማን አቦ ሙዴን አትከንተው። የምታደርገውን በጠቅላላ ራስህ እንችላ አድርግ። ማለትማ በቃ ይኸውልህ፣ ከእንግዲህ በኋላ እኔም በሙዴ ፈታ ላለሁ፣ አንተም በራስህ ሙድ ፈታ ማለት ትችላለህ። እሺ ይሁን፣ በቃ እንሂድ። ለማንኛውም ምን አይነት ነገር፣ በቃ እንሂድ። እዛው ከፍላለህ፣ እዛው እንሰጣታለን። ማይ ደህና አይደለሽም እንዴ? ደህና ነኝ። ኧረ ወንድምሽ እንዴት ነው? ደህና ነው። እድሜ ላንተ። አሳክመው የለ? ያ ባለፈው በሰጠኝ ስልክ እኮ ደጋግሜ ስደውልለት ስልኩ አልሰራ ሲለኝ ጊዜ ነው። አዎ ስልኩ እንደጠፋ ነግሮኝ ነበረ። ያው እንደምትደውልለት ስላላወቅኩኝ አልነገርኩም። ኖ መንገርማ ነበረብሽ። እንደዛ ኩርምት ብሎ ሳየው ጊዜ እኮ አሳዝኖኝ ነው። ያው የመጠጥና የሱስ መጨረሻ ይሄ አይደለም። እንደዛ ማለት የለብሽም። መጠጥ እኮ ከመጠን ሲያልፍ ነው እንጂ ላይፍን ቀለል የሚያደርግ ነገር ቢኖር ማን እንደ መጠጥ። እንግዲህ እኔ ቤት የማየው በመጠጥ ትዳራችን የተናጋ እንደሆነ ነው። ሰሞኑን ግን ቢኒም ለእኔም በምን እንደሆነ ባላቅም ተለውጦብኛል። ለጨዋታ አንድ ሁለት ብዬ ይዤ እወጣለሁ። እሱ ግን 10-20 እያደረገ ነገሮችን ሁሉ ቢሽሽት እያደረገ ነው። አንተም እኮ ሁሌ ሰክራ ነው የምትገባው። አረ ማሂ፣ አሁን እኔ እንደ ቢኒ ሰካራም የምባል አይነት ሰው ነኝ እንዴ? ከሰው ጋር ለመገናኘት ሻይ ቡና ላለው እንጂ ያን ያህል ጠጪ የምባል ሰው ነኝ እንዴ? እንደ አጠቃላይ መጠጥ እኮ ቢቀርባችሁ ነው የሚሻለው። ኖ ቤቢ፣ እንደዛማ አትበይ። መጠጥ እኮ ጨዋታን ያደምቃል፣ ፍቅርን ያጣፍጣል። እናንተ ስለ ፍቅር ያላችሁ ግንዛቤ ከእውነት የራቀ ስለሆነ እንደዛ መስሏችሁ ይሆናል። አይምሰልሽ። እስኪ እንደውም ዛሬ ለምን አብረን ወተን አንሞክረው? እኔ እናንተ ታዲያስ የኔ ፍቅር አስበሽዋል? ወይን እየተጎነጨን አንተ ትብስ አንቺ ትብስ እየተባባልን ፍቅራችንን ዓለማችንን ብንቀጭ ምን ይመስልሻል ማሂዬ? ቆይ በይፋ ሚስት አደረግከኝ እንዴ? እሱ እኮ አያስፈልግም። የማንም ሚስት ብትሆኝ እኮ እኔ አንቺን እንከባከብሻለሁ። በፈጠረ እባክህ በቃ ይህንን ነገር ተወው። በቃ ለባለቤቴ ባለውለታው እንደሆንክ ብቻ ሆኖ ቆይ። መከበሬ ለምን ብለሽ ነው የኔ ፍቅር? ባይሆን እስኪ አሁን ፍቅራችንን እናጣጥም። ቢኒ ደግሞ የሚመጣበት ሰዓት ደርሷል። እንደ ባለፈው ከያዘን በቃ ነገር አለቀ ማለት ነው። ምን ችግር አለው? ባለፈው ከሸወድ ነው አሁንም እንሸውደዋለን። እባክህ እባክህ ለምን ተወኝ?
ሄሎ። አቤት ቢኒ፣ የት ሆነ ነው? በዚህ ሰዓት እየጠጣህ ነው? መጣው፣ እዛው ጠብቀኝ። አዎ አንድ ሰው ላገኝ ብዬ ነው። ሄሎ ቢኒ፣ ሄሎ ሰምተሻል? ይኸው ውዱ ባለቤትሽ ትንሽ እናምሽ እያለኝ ነው። እኔ ደግሞ ከአንቺ ጋር ጊዜ ማሳለፍ ነው የምፈልገው። አሁን ምን ይባላል? ቆይ ከወንድም ሚስት ጋር እንዴት ትተኛለህ? ማሬ ቢኒ ሳምንቱ ሙሉ እኮ ችክ እያተራመሰ ነው ያለው። አንቺ እዚህ ባዶ ቤት ተኮርምተሽ ጻዲቅ ልጫወት ለምን ትያለሽ? እኔ ትዳሬን የማከብረው ለራሴ ነው እንጂ ለቢኒ ብዬ አይደለም። ፍልስፍናሽ በኋላ ይደርሳል። አሁን ይልቅ እዚሁ ይሻለናል ወይስ ጓዳ እንግባ? በፍጹም እባክህ ልለምንህ፣ እባክህ ተወኝ። አንቺ ቢኒ የሚለው ነገር በጠቅላላ ለካ ልክ ነው። ሲያከብሩሽ አትወጂም። አሁን ጫማና ወልቃለን። አረ በአፍጤም እንዳትደበቅ አትበል እስኪ። ሰከረም እኔ እንዳንተ እየሰከርኩ መሰለህ እንዳንተ? አረ እባክህ አትጩባት አንተ ሰው። እሷ ስትሰራ ነው የዋለችው። ምን ሆነሃል? አይመለከትም። በባልና በሚስት መሀል ጣልቃ ትግባ። ቆየሁ እኮ ከገባሁ ማለቴ ያው ቤተሰብ አይደለሁ እንዴ? እኔ ራሱ እሱማ ወንድም አይደለ እኮ የኔ ወንድም። በቃ አሁን ይኸውልህ የኔ ባለውለታ፣ እስኪ በቃ አሁን ቀስ ብለህ የኔ ደግ አድራጊ ምንድን ነው? አሁን እንደው ምን መሰለህ ለውዷ ባለቤቴ መንገር የምፈልገው ነገር አለ። ምንድን ነው አሁን በዚህ ሰዓት ብትነግራት? በጣም መንገር የምፈልገው ነገር አለ እኮ። ምንድን ነው ብትነግራት? አይመለከትህም፣ ውጣ። እንደው እኔ ሚስጥር ነው። እኔን ውጣ? ይሄ ወንድሜ በመጥፋት ይብኝ። ግን ይሄ የባለና የትዳር ሚስጥር ነው። የባለ አሁን ልስማና ልውጣ እስኪ። በቃ ፍቅር ማሬ የኔ ማር። አረ ደክሟት ነው ይባል። አቅዳ ቀሰቅሳት ተኝታለች። ማሬ የኔ ፍቅር እወድሻለሁ። እሺ እኔም እወድሻለሁ ለማለት ይከብዳል። የሰው ሚስት እንዴት ይወደዳል? ውጣ የኔ ፍቅር፣ የኔ ሁሉ ነገር ማሬ፣ የኔ ፍቅር እወድሻለሁ። እሺ እንደ የሚባለው አመሰግናለሁ እንደ የሚባለው እኔም እወድሃለሁ። ቀፍ አድርጊኝ። ሄሎ ማሬ፣ እንዴት ነሽ? ምን እባክሽ፣ አገር ቤት ምንም አልተስማማኝም። አረ ብዙ አልቆይም፣ እመጣለሁ። በዛ ላይ ደግሞ የአንቺ ገላ በጣም ናፍቆኛል። አንድ ሁለት ነገር ጨራርሼ በጊዜ እመጣለሁ። እሺ፣ የምሬን ነው። በአጭር ጊዜ ውስጥ እመጣለሁ። ቻው ማሬ፣ ባባይ። ተነስተሻል እንዴ? አዎ እኮ ቁርስ ልሰራላችሁ ብዬ። ለነገሩ ተቀድመሻል። በዚህ ሰዓት ግን ከማን ጋር ነው ስልክ የምታወራው? ጓደኛዬ ነው። የስራ ስልክ ነው። ነፃ የሚሆንባት ሰዓት እቺ ሰዓት ብቻ ስለሆነች ነው። ጥሩ ማረ፣ ዛሬ ልደትሽ ነው አይደል? በምን አወቅ? ከልብ ካነቡ ምናምን ትሎ የለ። ኧረ እባክህ፣ የምታነባበት አተህ ነው ስለኔ ማሰብ የጀመርከው? እኔ እኮ ስለ አንቺ ሁሌም አስባለሁ። እንዴት ህይወቴን እንደምትበጠብጠው ነው የምታስበው? እሺ፣ በዚህኛው ደግሞ ምን ለማድረግ አሰብክ? እኔ እኮ ለአንቺ ማስበው እንዲሳካልሽ፣ ሁሌም ደስተኛ እንድትሆኚ ነው።
ኧረ እባክህ ቆይ ግን 2 ሰው መሆኑ አይከብድም? ቆይ እንዴት ቻልከው? እኔ አፍቃሪሽ ነኝ። አንቺን የመሰለች ቆንጆ እንክብካቤ ሲያንስሽ በጣም ነው የሚያናደኝ። ስለኔ አታስብ። በቃ እኔን ለባሌ ተወኝ እባክህ፣ ከህይወታችን ውጣ። አንቺ ወራዳ፣ ለወንድምሽና ለባልሽ የዋልኩትን ውለታ ረስተሽ እንደማንም እንደ ተራ ታዋሪኛለሽ አይደለ? ይኸውልህ ሰይፈ፣ እኔ ውለታህን ንቄ አይደለም፣ ግን ደግሞ ለውለታ ቦታ በሰጠሁኝ ቁጥር ደግሞ በጣም እየናከኝ ነው። ፍቅር ለአንቺ ንቀት ነው እንዴ? ቆየ እኔ ማር፣ ይሄ እኮ ፍቅር አይደለም አልኩ። ይሄ የወጣለት እብደት ነው ማሬ። የፈለገ መስዋዕትነት ይከፈል እንጂ ለአንቺም አልሆነው ነገር የለም። እኮ ወደዛ ልቀቀኝ። ስነ ስርዓትህን ያዝ። አንቺ አበዛው። ልቀቀኝ እኮ ነው የምልህ። ስነ ስርዓት ይኑርሽ እንጂ አንቺ ለምንድን ነው ጮይ ማለት? ቴቤኔ ምንድን ነው ሳይነጋ የሚያስጨውሽ? ቆይ ወንድሜን ምን አድርግ ነው የምትዩ? ሰው በቤቱ እንግዳ ይዞ መምጣት አይችልም እንዴ? ቢኒዬ አንተ ገና አንጎበሩ አለቀቀም። እስኪ ና እስኪ አረፍ በል እስኪ። አረ ይሄ አንጎበር ምናምን አይደለም። እንዴት ነው? እኔ እኮ ድምጿ እኮ ነው ከዛ ይቀሰቀሰኝ። ይችን ማጠናገር ነው እንጂ የምና። አረ ቢኒ እንደዛማ መሆን የለብህም። ይኸውልህ ቢኒ እኛ እኮ ቤተሰብ ነን። በቤተሰብ መሀል ደግሞ አለመግባባት ኖርማል ነው። ስለዚህ አሁን ችግር የለውም። አንተ ግባ እናተኛ። ሰይፍ ቆይ አንተ ምንም አትበል። ትሰማያለሽ? ከዚህ በኋላ ወንድሜን ጮክ ብለሽ እንድትናገረው አልፈልግም። እኔ ጋር የለመድሽውን እኔ ጋር በቃ ቢኒ በቃ ልግባ ልተኛ። እሺ ግን ድምፅሽን ከፍ አድርገሽ አትናገሪ። በቤቱ እንግዳ ማምጣታች ሰምተሻል የተባልሽው? አየህ አይደል ያደረግከውን? አየኸው የገዛ ባሌ እንዴት እንደሚጮህብኝ። ቆይ ለአንተ ወንድምነት ማለት በቃ ይሄ ነው? ተይው፣ እሱን ዝም ብሎ ነው። ባሌ እኮ ምን እንዳደረግኩኝ እንኳን ሳያውቅ ይኸው ዝም ብሎ ሄደ። አታይም በ2 ሳምንት ውስጥ ምን አይነት ነገር እንደተፈጠረ? እና እኔ ምን አገባኝ? ቆይ እንዴት ነው የማያገባ? አንተ ከመምጣት በፊት እኮ በፍቅር ስንከንፍ የነበርን ሰዎች ነን። ይኸው አንተ ከመምጣት ግን ይኸው ጦርነት ሆነ ቤታችን። እሱ ባል መሆን ስላቃተው እኔ አልጠየቅም። ባይሆን እኔን ከተረዳሽኝ ይበቃኛል። አንተ ፍቅር የሚባል ነገር የማታውቅ የሰይጣን መልእክተኛ ነህ። ባልሽን ረድቼዋለሁ፣ ወንድምሽንም ቢሆን አሳክሜዋለሁ። አንቺንም ደግሞ ከምንም በላይ የተንከባከብኩሽ ነው። ይህ ውስጥ ያስቢው፣ ባልሽ በጠዋቱ መጥቶ ባደረ በስካር አፉ እኮ ተናግሮና ሰድቦሽ ነው ሄደው። ስለ ሁሉም ነገር አመሰግናለሁ። ይኸውልህ እያልኩ ያለሁት ሁሉ ከገባህ እኔ መሆን የምችለው የአንድ ሰው ሚስት ብቻ ነው። እሺ? ለምን ያልከው? ቆይ ምን ማለት ነው ለምን? ለምን የአንድ ሰው ትሆኛለሽ? እኔ በህይወት የማይመቸኝ ነገር ቢኖር እገሌ የእንትና ናት የሚባለው ነገር ነው። ገደብ፣ ስነ ስርዓት ምናምን የሚባለው ነገር በጣም አይመቸኝም። አንተ ጤነኛ አትመስለኝም። ልክ ነሽ። እኔ ጤነኛ አይደለሁም። በአንቺ ፍቅር የተነሳ እብድ አፍቃሪ ሆኛለሁ። አሁንማ እኔ ራሱ ራሴን ጤነኛ ብዬ ማሰብ ትቻለሁ። ይልቅ የኔ ውድ ሃፒ በርዝዴይ፣ ዛሬ ልደትሽ ነው። እስኪ በዚህ አንዳንድ ነገር አድርጊና ቤቱን ፏ አድርገን እናክብረው። እስከ ዛሬ ስላደረግክልኝ ነገር አመሰግናለሁ። ያንተ ገንዘብ አያስፈልገኝም። እሺ እንዴ ማሬ፣ በቃ አበሻ ልደት የሚባል ነገር አያውቅም። መች ነው ከ5 ዓመት በኋላ ልደት የሚያከብሩት? እና ይኸውልሽ ጓደኛዬ በልደቴ ቀን ባዶ ቤት ውስጥ ተቀምጬ ይልሻለሁ። ምን አውቃለሁ ብለሽ ነው? ምናልባትም ጤነኛ ላይሆን ይችላል። እኔ ምን አውቃለሁ ጓደኛዬ። እኔ የማውቀው ቢኒና በዚህ ሰሞን የማየው በጣም ነው የሚለያዩት። ጭራሽ ጓደኛውማ ምን እንዳለኝ ታውቂያለሽ? ወንድ ልጅ ለጊዜው እረፍት ይወስዳል እንጂ አይቀየርም ብሎኝ እረፍ
ገና ልነግርሽ አይደል እንዴ? ቢኒን ስለማታውቂው ነው ምናምን እያለ የማይነግረኝ ታሪክ የለም እንጂ 3 ዓመት ቀልድ ነው እንዴ? እሱም ፈጣሪ ያውቃል። በይሽ በቃ እንግዳ መጣብኝ። መቼስ እኔን አይደለም እንግዳ ያልሽኝ አይደል? እና ለዚህ ቤት እንግዳዋ እኔ ነኝ? ከባድ ሰው ነሽ አንቺ። ከሆንኩም እንግዲህ ተመስገን ነው። ከዚህ በላይ ምን ታደርጊ? ሃፒ በርዝዳይ። ደግሞ ስጦታሽን መኝታ ቤት አስቀምጬልሻለሁ። ወይ መቸገር እኮ አልነበረብህም እንዴ? የአንቺ ልደትማ በደንብ መከበር አለበት እኮ። ምን እባክህ ባለቤቱ የናቀው አይደለም የሚባለው? የታለ ታዲያ ቤቱን ፏ ያደረግሽው? አይ አያስፈልግም እባክህ። እንዴ ያስፈልጋል እንጂ። ታዲያ በልደትሽ ቀን እንደዚህ ኩርምት ብለሽ ነው የምትቀመጪው? የታለ ቢኒስ? ቢኒ ስራ ነው መሰለኝ። እንዴ ልጁ ያመዋል እንዴ? በአንቺ የልደት ቀን የምን ስራ ነው? በቃ ካልሆነ ለ3 ወተን ፈታን በላ። የቢኒ ስልኳ አይነሳም ወይ? እኛ ወተን እንጠብቀው እንዴ? አይ አልፈልግም፣ ይቅርብኝ። በልደትሽ ቀን ሙሉ ኃላፊነት የምወስደው እኔ ነኝ አልኩሽ። ምንም አታስቢ፣ አንቺ ምንም ወጪ አታውጪም። ይልቅ አሁን ተነስሽና እንሂድና ፏ እንበል። አረ በጭራሽ የማይሆነው ደግሞ በኋላ ቢኒ ቢያውቅስ? ይወቃ ምን አባቱ። መጀመሪያ እሱ ራሱ አልነበር እንዴ ሌሊት ተነስቶ ማክበር የነበረበት? የኔ ልደት መከበር አይደለም ትልቁ ነገር፣ ዋናው ትዳሬ ሰላም መሆኑ ነው። ስለዚህ ወዴትም አልሄድም። ይሄኔ መስሪያ ቤት ከነቡችሎቹ ጋር ፏ ብትን እያለ ነው። ማነች ደግሞ እሷ? የሆነች ምን የመሰለች ችካለችው መሰለሽ? አላስቀምስ አለኝ እንጂ። ምን? ቢኒ እኮ ባለትዳር ነው። ይሁና፣ የሆነች ቅምጥ ቢጤማ ኖርማል ነው። ቆይ እንዴት ነው ኖርማል የሚሆነው? እንግዲህ ይኸውልሽ ከአንድም 2 3 ከተለያዩ ሴቶች ጋር ነው ያየሁት። ምን? እሱ እንደዛ አያደርግም። እና ታዲያ እኔ ነኝ ያደረግኩት? ጠበቃ ልሁንለታልሽ? ሄሎ አይ ችግር የለውም። ከእንግዳ ጋር እያወራሁኝ ነበረ። ትንሽ ቆይቼ ልደውልልሽ ወደ ማታ። የት ነው የምታየው? ሰይጣን ደንስበት። ቻው በቃሽ፣ እደውልልሻለሁ። አይ አትምጪ፣ ችግር የለውም። ቤት ውስጥ ሰው አለ አልኩሽ አይደል እንዴ? በቃ ችግር የለውም። ምንድን ነው ማሪ? ማሪ ምንድን ነው? እኔን እኮ አልሰማ ስላልሽ ነው። አንቺ ምንድን ነው ማሪ? ልቀቀኝ። አልሰማ ብለሽኝ እኮ ነው። እኔ ሁሌ እነግርሻለሁ። ይሄ ሰው ያው ምንድን ነው የሚባለው? መቼም ጥሩ ሰው ነው አልለውም። ስንቴ ነው አስገድዶ የደፈረኝ? ያውም እንደ ወንድሙ የሚያየውን የጓደኛውን ሚስት። ይኸው ዛሬ እኔን ለመተኛት ብሎ እንጂ ለእኔ አስቦ እንዳልሆነ አውቃለሁ። ቢሆንም ደግሞ ለማያውቀው ወንድሜ 120 ሺህ ብር በላይ ሳይሰስት አውጥተው ወንድሜን አሳክሞታል። ቢኒንም ከሞት ያዳነው እሱ ነው። እኔ እኮ ግራ ገባኝ። ሰይጣን ነው ወይስ መልአክ? ቆይ ከየት ነው የመጣው? ምንድን ነው የሚፈልገው? ለምንስ አይተወኝም? ወይም ደግሞ ለምን እንደ ወንድም ብቻ አጠገብ አይሆንም? ምንድን ነው እዚህ ቤት ግን ቆይ ማያስተናግዱት? አንተ እኮ ነህ አንምጣ እልሃለሁ ሁሌ እያስከኝ የምትመጣው። እኔማ ጸጥታው ምናምን ተመችቶኝ ነዋ። አጅሬው ምን ይሁን ብለህ ነው ደግሞ ትናንትና ውጭ ያደልከው? እባክህ ተው፣ እኔ ራሱ አላውቅም። ደብሮኝ ነበርና 1 2 ስላመሸው
ከሆነ ሰዓት በኋላ ራሴን አላውቅም። ዛሬ ራሱ እኮ ሲነጋ ራሴን ከሆነች ልጅ ጋር ነው ያገኘሁት። ኧረ እባክህ ሚስት የሌለ ጨልላለች። በአንተ ንዴት እኔ ራሱ ራቴን ተቀጥቼ ነው ያደርኩት። ቆይ እሷ ምን ልሆን ነው የምትለው? እኔ ምን አውቃለሁ? መኝታ ቤቷን ቆልፋ ነው የተኛችው። በመጣ ኑሮ እንዳልገባ ነው በሩን የቆለፈችው። እንግዲህ እኔ በባልና ሚስት መሀል አልገባም። አንተም ቢሆን እኮ ልደቷን ስላላከበርክላት ሊከፋት ይችላል። ምን እሷ የ5 ዓመት ሕፃን ነች እንዴ ልደት ምናምን የሚከበርላት? ያው የችኮቹን ነገር ታውቅ የለ መጨማለቅ ይወዳሉ። ያው ካላስለመድክ ደግሞ ምንም ማድረግ አይቻልም። ሁለተኛ ልደት ምናምን ስታልመው እንዳማራት ይቀራል። ግን በልደቷ ቀን ከሌላ ሴት ጋር መተኛት የሌለ የሚገርም ነው። አንተ ደግሞ እንድኮንን ለማድረግ አትሞክር እንጂ። ያረማን እኔ እንደሆነ የሌለ ተመችቶኛል። ድሮ ትዝ ይልሃል አይደል አጎቴ የሚሉን ምን ሶስተኛ ሚስት የሌለው ባል ፈሪ ነው ምናምን የሚሉት እና ሁለተኛ ሚስት የሌለው ወንድ ማን ነው ወንድ ያለው ይሉ አልነበረ? እና እነሱማ ደርድረውት ኑሮ አለፉ እኮ። ይህ ወንድ የሚሆነው ሲደረድር ነው። እሱ ግን በአሁን ጊዜ ይከብዳል። እባክህ ፈሪ ስለሆንክ ነው። ከአንተ የሚጠበቀው ይዘህ መምጣት ነው። ከዛ በኋላ ምን ታመጣለች? ምንም። እና እሱስ ቢሆን ውጭ ይዘህ ካደርክ አይበቃ? እስኪ አስበው፣ በዚህ ዘመን ቤት ድረስ ይዞ መሄድ ፌር ነው ትላለህ? ፌር የቢራ ፋብሪካ ስም ነው። አንዱ ጓደኛዬ ቢሰማ ምንድን ነው እዚህ ጓዳ ለጓዳ እየተርመጠመጥክ ቀረ ነው የሚል። ኧረ ተወኝ እባክህ። ይሁን ለዚህ ጀብድነትሽ እንጠጣ። በልደቷ ቀን መማገጥሽ በጣም የሚገርም ነው። የደስደስ ብንጠጣ ምን ይመስላል? ቆይ አንተ ግን መቼ ልታገባ አሰብክ? ምን ነው ምን ያደርግልሃል? ስመጣ እገባለሁ ምናምን እያልክ አልነበር እንዴ? ችክ ጠፋ። ለአዳር እንጂ ለትዳር የምትሆን ሴት ከየት ትገኛለች ብለህ ነው? እስቲ ለአንተ የምትሆነዋንማ እንፈላልጋለን። ይሁን እስኪ፣ ባይሆን እንደሚሆን እናደርጋለን። እስኪ ዞር ዞር ብለን እናያለን። ምን ነው ሰፈሯን ዞር ዞር አበዛ አነሰችብህ እንዴ? ይሄ እኮ ምናልባት የአንድ ሰው ቤት ነው። ምን ሰፈሩ? ሰፈር የሚባለው እዛ ብሎክ ነው። ብቻ በጣም ዋይድ ነው። ምን አለፋ ጫካ ውስጥ እንደገባው ነው የሚሰማኝ። አይዞኝ፣ በዝግመተ ለውጥም ቢሆን የምትወጣበትን መንገድ እናመቻቻለን። ኧረ እባክህ ቀልድክ ማለት ነው። እኛ አገር ለአንድ ሳምንት ብትመጣ ኖሮ ያልኩት ሁላ ይገባ ነበር። ቆይ ሀገሬ ምን አደረገችኝ ብዬ ልምጣ? ምን እንዳደረገች የምታውቀው ሌላውን አገር ስታይ ነው አልኩ። እድሜ ይስጠን እንጂ እናየዋለን። አገር ቤት ጨዋ አለ ይባላል እንጂ አንድ ጨዋ የለም። ምናልባት መሀል ከተማውን ትታችሁ ወደ ባል ሀገሩ ወደ ገጠሩ ብትሄዱ እኮ ታገኙ ይሆናል። እንዴ ምን አሁን ከዚህ የባሰ ጫካ ውስጥ ገብቼ ልወተፍ? እዚህስ ቢሆን ከክለብ ክለብ እየዞርን እንዴት እናገኛለን ብለን። እና ታዲያ ያንተዋን የት ነው ያገኘሃት? ተው እባክህ፣ ታሪኩ በጣም ረጅም ነው። አንድ ቀን ግን አጫውትሃለሁ። ብቻ ግን ክለብ አይደለም። እሺ እንዳልክ። አረና እንሂድ። እኔ እዚህ ቤት ና በቃ። ሀሳብ አለ የመቆየት? አቶ በእናትህ ስራ በዝቶባችሁ ነው የሚሆነው። ማሬ ግን እኔ ሁል ጊዜ ቆይ ከአንቺ ጋር በጭቅጭቅ ነው እንደዚህ አይነት ነገር ውስጥ ማድረግ ያለብን? ሲጀመር ለምን እንጨቃጨቃለን? ቆይ አንተ ግን ለምን አትሆኝም ሰይፈ? እንዴት ነው የምተውሽ? እኔ እኮ በጣም ነው የምወድሽ። ለምንድን ነው የማይገባሽ? ብትወደኝ ኖሮማ ይሄን ያክል ጊዜ እያስገደድከኝ እንደሆነ እንኳን ትረዳልኝ ነበር። ቆይ ለምን አትሆኝም? እኔ እኮ ባለ ትዳር ሴት ነኝ። የቱ ትዳር ባክሽ? ይሄ የፈረሰ ትዳርሽ? አንቺ እኮ ነሽ እንጂ ያላመንሽ እኮ ትዳርሽ ፈርሷል። እሱ ከስንት ሴት ጋር ቺት እንደሚያደርግ ብታውቂ። እሱ ደህና አይደለም ሲጀመር። በዛ ላይ ደግሞ እኔ ከታመንኩለት በቂ ነው። እሱም ቀስ እያለ ይስተካከላል። ይኸውልሽ አንቺ አልታመንሽለትም። መጀመሪያ ቀን ከኔ ጋር የተገናኘሽ ቀን ነው መታመንሽ ያበቃው። አሁን ወሬ አልፈልግም። እኔ ስልችት ብሎኛል ሁሌ በጭቅጭቅ። እስኪ አንድ ቀን እንኳን በፍቅር እሺ በይኝ። ይኸውልህ ሰይፈ ባለውለታዬ ነህ። እኔ በቃ ላስቀይመው አልፈልግም። እስኪ እንደ ወንድም ይሆንልኝ። እንደ ወንድም መሆን አልችልም። ደግሞ እኔ ባለውለታ አትበይ። እንደዛም ከሆነ እሺ በቃ ጊዜው የጊቭ ኤንድ ቴክ ነው፣ ሰጥቶ መቀበል ነው። ስለዚህ በቃ የሰጠሁትን ደግሞ
ማግኘት አለብኝ። እሺ በይ ማሬ። ሰይፈ እባክህ ተወኝ በቃ። አረ ያንቺ ነገር እኮ ሁሌ እኔ ግራ ገባኝ። ሲስሟት ትታ ሲጎትቷት ሆነብኝ እኮ። ለምንድን ነው እሺ የማትይኝ? ሰይፈ እባክህ ተወኝ በቃ። እስኪ ተወኝ እኮ ነው። ምን ለምን አሰማኝም? ተወኝ እኔ ነው ተወኝ። ባለቤቴ የኔ ፍቅር እኔ ነው ተወኝ። ቆይ እስኪ ደግሞ ዛሬ መሰክረን ይለጣ ለቀቂኝ እንዳነኪ እንደለጠናግርሽ እንደዘንቀረ አመትሽ ትዳር የምትይው አይደለም። እሺ አልብሰው ከእሱ ጋር ባለቤቴ